ሰላም ጤና ይስጥልን የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ አገራተሩ አብራችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ በጤና ሚኒስትር ዶክተር መቅደስ ዳባ በይፋ በተመረቀው የሜሪ ጆይ የኩላሊት ዲያሊሲስ ማዕከል ላይ አጋርነቱን አስመሰከረ። የአዋጭ ሳኮስ እህት ኩባንያ በሆነው አዋጭ ፋውንዴሽን በወይዘሮ አየለች ወርቁ መታሰቢያ ፕሮጀክት ድጋፍ አማካኝነት አስኮ ገብርኤል አካባቢ በሜሪ ጆይ በጎ አድራጎት ድርጅት ቅጥር ግቢ ውስጥ የተገነባው ማዕከል ሁለተኛው የኩላሊት ታማሚዎች ዲያሊሲስ ማዕከል ሆኖ የካቲት 20 ቀን 2018 ዓ.ም በኢፌዴሪ የጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባ በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ የጤና ሚኒስቴር ሚኒስትሯን ጨምሮ በርካታ ከፍተኛ የመንግስት የስራ ኃላፊዎችና የወይዘሮ አየለች ወርቁ ልጅ የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ እንዲሁም ታዋቂ ግለሰቦችና በጎ ፈቃደኛ ባለሀብቶች ተገኝተዋል። ይህ የምትመለከቱት በሜሪ ጆይ ኢትዮጵያ ለዲያሊሲስ ታካሚዎች በእናቴ ስም በወይዘሮ አየለች ወርቁ ይህንን ዲያሊሲሱን ቤቱ የተሰራው በእሷ ስም ነው። እንደምታዩት ወይዘሮ አየለች ወርቁ የአዋጭ ቁጠባና ብድር መስራችና አቶ ዘሪሁን ሸለመ እናት መታሰቢያ እንዲሆን ነው የተሰራው። እግዚአብሔር ይመስገን፣ እግዚአብሔር ረድቶኛል። ቢያንስ ለእናቴ ስም አንድ መታሰቢያ የሚሆን በዚህ ቦታ ላይ አለን። በቀጣይም ደግሞ ተጨማሪ ይህንን ሙሉን የሚያክል ቤት አንድ ደግሞ እናሰራለን ብዬ አስባለሁ። እግዚአብሔርን አመሰግናለሁ። ቴንኪዩ። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ አዋጭን ጨምሮ የዲያሊሲስ ማዕከሉን በማድረግ ህይወት የመታደግ ተግባር ላይ አስተዋጽኦ እያበረከቱና ወደፊት ለማበርከት ያቀዱ ተቋማትንና ግለሰቦችን አመስግነዋል። እዚህ አረጋውያን አሉ፣ ወጣቶች አሉ፣ ድጋፍ የሚፈልጉ የአይሮ ታካሚዎች አሉ፣ ብዙ አሉ እና በዚህ ውስጥ አገልግሎት የምታገኙትን ሁላችሁንም ዛሬ በመካከላችን ያላችሁትን በሙሉ ለዚህ ደግሞ ለተከበረው ፕሮግራም ጥሪ ተደርጎላችሁ በመካከላችን ያላችሁ በሙሉ እንኳን ለዚህ ቀን አደረሳችሁ፣ እንኳን አደረሰን። በድጋሚ ለኔ ሜሪ ጆይ እንደ ቤተሰብ፣ እንደ ልጅ፣ እንደገና ደግሞ እንዳመራር እድል አግኝቼ ህዝብ እንድናገለግል ህዝባችንን መልሰን እንድናይ ራሳችንን እንድንፈትሽ እድል ስለሰጣችሁን ተቋሙን መስራቿንም ሁላችሁንም በድጋሚ ማመስገን ፈልጋለሁ። እዚህ የምትሰሩት ሰራተኞችን በሙሉ እጅግ አድርጌ ለማገልገል እድል ስለሰጣችሁን በድጋሚ አመሰግናለሁ። ዛሬ ላይ የተሰበሰብንበት ይህ ፕሮግራም እንግዲህ ለተቋም ግንባታ ለተለያዩ ስራዎች የምንሰራቸውን ነገሮች የእውነት ወደ መሬት ማውረጃ ትክክለኛ መንገዳችን ነው። በባለፈው በሐዋሳ ከክቡር የርዕሰ መስተዳድሩ ጋር በመገኘት ከአመራሮች ጋር በመሆን ያንን ተቋም ስንከፍት በተለይ ደግሞ እነ ዶክተርም አሉ ብዙዎች አሉ። ልክ ዛሬ ላይ እነ ዘሪሁን እንዲሁም ደግሞ ሌሎቹ ተቋሞች የተጠሩትን በሙሉ በግለሰብም በብዙ ደረጃ ኮንትሪቢዩተር ያደረጉትን ጨምሮ ያኔም ደግሞ በተለያዩ ቦታዎች ላይ ያሉ ሰዎችን እኩል ጠርታ እኔ እንደ ሲስተር ዘቢዳር አይነት ሰው አይቼ ስለማላቅ በጣም እንወድሻለን ደግሜ ይጨምራል። የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ በእናታቸው ወይዘሮ አየለች ወርቁ መታሰቢያ ፕሮጀክት አማካኝነት የተገነባው ማዕከል የኩላሊት ታማሚዎችን ተስፋ የሚቀጥል መሆን በመቻሉ የተሰማቸውን ደስታ ገልጸው በአዋጭ ፋውንዴሽን 500,000 ብር በግላቸው 100,000 ብር በመስጠት ድጋፋችን ተጠናክሮ ይቀጥላል ብለዋል። እኔ የምመኝላት ረጅም እድሜ ጤና ነው። እኛ ገንዘብ ነው የምንሰጠው፣ እሷ እኮ ህይወቷን ነው የሰጠችው፣ ጊዜዋን ነው የሰጠችው። 32 ዓመት ፔኑን የሚያውቀው በችግር ውስጥ ያለፈ ነው። ከታመመ ጋራ ከተቸገረ ጋራ እያለቀሰች መስራት ከዚህ በለጠ ምንድን ነው? ስለ ማዘር ቴሬዛ ብዙ ተጽፏል፣ ብዙ ተነግሯል። ለምንድን ነው ኬዝ ስተዲ ስለ እሷ የማይሰራው፣ ሪሰርች የማይሰራው፣ የማይጻፈው? እኔ በትንሹ ስለ እኔ እንዲጻፍ ሳይሆን ስለ እናቴ እንዲጻፍ ስለፈለኩ የእናቱ ልጅ የሚል ጻፍኩ እንጂ ኩሩ የኢትዮጵያ ወታደር 1969 የተሰዋ የወታደር ልጅ ነኝ። ግን ያንን ኃላፊነት አሳልፋ ስላሳደገች ምን ላድርግ ስል ፋውንዴሽን ማቋቋም ነበረ። ይህንንም ሳሰራ ትልቅ ሆኖ አይደለም ስትጋብዘኝ ሲስተር እኔ ትልቅ ነገር አልሰራሁም፣ ግን አሁንም አንድ ቃል ልግባልሽ አልኳት። ያው ላንቺም የገባሁትን አሁንም ይህንኑ የሚያክል ቤት
አንድ እዚህ ቦታ ላይ ቦታ ካለ እንሰራለን፣ ከሌለ በምትፈልጊ ቦታ ላይ እንሰራለን። በግሌ ደግሞ ሌላውም እንዲበረታታ ስለምፈልግ ነው። ተናግረን አጨብጭቤ መሄድ አልፈልግም። በግሌ ደግሞ ካለኝ 100 ሺህ ብር ደግሞ ለእነዚሁ ለዳያሊሲስ ደግሞ እንሰጣለን። ስለዚህ ሌሎቻችሁ እባካችሁ በተለይ የሚዲያ ሰዎች ለብዙ ነገር ሚዲያን እንጠቀማለን። የሶሻል ሚዲያ ሰዎች ሲስተር ዘቢደር የምትሰራውን ነገር እባካችሁ ለራሷ አይደለም 10 ብር አትወስድም፣ እመኑኝ። ያው እንደው በእግዚአብሔር ፊት ነው የምነግራችሁ። እኔ እፈርምላታለሁ። ፋይናንስ ጋራ አትነካካም። የሚገርመው ደግሞ እድለኛ ናት። እሷን የሚመስሉ ብዙ ሰራተኞች አሏት ህይወታቸውን የሰጡ። ስለዚህ ለዚህ ታማኝ ድርጅት ነው ገንዘባችሁን የምትሰጡት። ስለዚህ አደራ ለማለት ይህን መልእክት ለማስተላለፍ ነው። እኔም ቅድም እንዳለችው እስከ መጨረሻው ድረስ ከጎንሽ ነን። የሜሪ ጆይ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ በበኩላቸው በዚህ በጎ ዓላማ ላይ የተሳተፉ አካላትን አመስግነው ይህንን በጎ ተግባር ለማሳደግ የሁሉም ሰው ድጋፍ ጠይቀዋል። እናት ስትነሳ ሁላችንም ልባችን ይነካል። የአቶ ዘሪሁን ሸለመን መጽሐፍ ባነበብኩ ሰዓት ሌሊቱን ሙሉ ያለቀስኩበት ነበር። እናት ምን አይነት መስዋዕትነት ከፍለው ልጃቸውን እንዳደረሱ መጽሐፉን አንብቡት። በኋላ ትንሽ ነገር ይላሉ። እሳቸው ደረስኩ ሲሉ የኔና እሳቸው ታሪክ ይመሳሰላል። እኔም ለእናቴ ደረስኩ ስል እሷ ሞተች። አቶ ዘሪሁንም ለእናቴ ደረስኩላት ሲሉ እናታቸው አለፉ። ለእናቴ አለሁ ብለው ይህንን መታሰቢያ መጽሐፍ ጽፈው ፋውንዴሽን አቋቁመው ድንቅ ስራ እየሰሩ ይገኛሉ። ይሄ ነው በቃ አሻራ መጣል ማለት ነው። ኩላሊት ቤተሰብን ጭምር ነው የሚገለው። ስለዚህ አዌርነሱ ላይ መስራት እንፈልጋለን። የሜሪ ጆይ አባል ሁኑ። ዛሬ አባል ከሆናችሁ አክሙና ይታከሙ የሚል መርሆ ይዘን በእያንዳንዳችሁ ቤት እንመጣለን። 200 ብር ከከፈላችሁ የከፈለው ሰው ነፃ ይታከማል፣ ሌላው ነፃ ይታከማል። ቤተሰብ 50% ነፃ እንሰጣለን። በኢትዮጵያ ውስጥ ያለ ሰው ሁሉ አባል በ200 ብር ከሆነ በየቦታው ያሉ የኩላሊት ህመምተኞች ቤታቸው መሸጥ የለባቸውም፣ ቤተሰቡ መግደል የለባቸው። ስለዚህ የእኛ ራዕይ ብዙ ነው። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።